ወርቅ የናቀው ንጉስ። ዛሬ በወርቅ ሽንት ቤትና በወርቅ ሶፍት ስለሚጠቀመው ዓለም አይታ ስለማታውቀው ሰው ልናወጋዎት ነው። ዓለም ስለዚህ ሰው ብዙ አታነሳም። ሰውየው ግን ብር ያሳበደውና እንዲህ መኖር ይቻላል የሚያስብል ሀብት ከሰማይ ስለዘነበለት ወርቅን ስለናቀው የብሩናይ ንጉስ እነግሮታለን። እርሶ ብቻ ወቸው ጉድ ለማለት ይዘጋጁ። ንጉስ ሐሰነላ ሁሌ የሚጸዳዱት በወርቅ የተሰራ ሽንት ቤት በወርቅ በተሰራ ሶፍትም ጭምር ነው። ሱልጣን ሐሰነላ የሚኖርበት ቤተ መንግስት ደግሞ ኑሩል ኢማን ይባላል። ከወርቅ ከብርና ከሌሎች ውድ ከተባሉ የምድራችን ጌጦች የተሰራ ነው። ይህ ቤተ መንግስት ከ1700 በላይ ክፍሎች አሉት። በውስጡ 257 ያህል ባኞ ክፍሎች ሲኖሩት በተጨማሪም ትልልቅ የመዋኛ ገንዳ አለው። በዚህ ሁሉ የመዋኛ ገንዳ ማን የሚዋኘው ብላችሁ አትጨነቁ። ሀብታም ስትሆኑ አብዛኛውን ነገር የምታደርጉት ስለሚያስፈልጋችሁ ሳይሆን ለጉራ ነው። ሰብሰብ ስትሉ ደረት ለመንፋት እንኳን 5 መዋኛ ገንዳ ቀርቶ ሙሉ ቤተ መንግስቱ ዋና ገንዳ ቢሆንስ ምን አለበት? እርስዎ ብቻ በቢሊዮነሮቹ ጓደኞቹ ፊት ደረተውን ነፋ አድርገው ጉራውን ይዙ እንጂ ሌላው ትርፍ ነው። የንጉሱ ኑሩል ኢማን በ200,000 ስኩዌር ኪሎ ሜትር ያረፈ የዓለማችን ሰፊው ቤተ መንግስት በሚል በጊነስ ወርልድ ሪከርድ ቡክ ላይ ተመዝግቧል። ቤተ መንግስቱ በ1.4 ቢሊዮን ዶላር ወጪ የተሰራ ነው። በዚህ ቤተ መንግስት መስጊድ፣ የመዝናኛ ስፍራና 110 መኪኖችን የሚይዝ ጋራጅም በውስጡ አለው። ታዲያ የዚህ ንጉስ ጠቅላላ የሀብት መጠን 30 ቢሊዮን ዶላር ነው። ንጉሱ ይህን ሁሉ ገንዘብ ከየት አመጣው ብላችሁ በጥያቄ ራሳችሁን አታድክሙ። ንጉሱ ይህን ሁሉ ሀብት ያገኙት ብሩናይ ካላት የነዳጅ ሀብት ነው። ብሩናይ ደግሞ ማነች ካላችሁ፣ ብሩናይ ከእንግሊዝ ቀኝ ግዛት በፊት የማሌዥያ ግዛት የነበረች ሲሆን ከፋፍለህ ረግጠ ግዛ የሚለውን መሪ የምትጠቀመው እንግሊዝ ብሩናይን ከማሌዥያ ገንጥላ ለብቻዋ ሀገር እንድትሆን አደረገች። እንግሊዝ ብሩናይን ከማሌዥያ ያስገነጠለችበት ምክንያት ብሩናይ ተቀርቶ አይደለም ተዘርፎ የማያልቅ ነዳጅ ስላላት እንግሊዝ ነዳጁን ለራሷ ለማድረግ ስትል ብሩናይንና ማሌዥያን ለሁለት ሰነጠቀቻቸው። ሁለቱም ግን አንድ አይነት ቋንቋ፣ አንድ አይነት ሃይማኖት፣ አንድ አይነት ባህልና ስርዓት ያላቸው አንድ ህዝብ ናቸው። ሐሰነላ የሚኖሩት ህይወት ገነትን የሚያስንቅ ነው። እርስዎ ተመልካቼ ሽር ብትን የሚሉባት ሚጢጥዬ መኪና ለመግዛት ስንት ዓመት ይፈጅቦታል? ሱልጣን ሐሰነላ ግን 7000 ቅንጡ መኪና አላቸው። እነዚህ መኪኖች በጠቅላላው የ5 ቢሊዮን ዶላር ወጪ አላቸው። ከነዚህ መኪኖች መካከል 450 ፌራሪ፣ 380 ቤንቲ፣ 290 BMW፣ 145ቱ ደግሞ መርቸዲስ ቤንዝ ናቸው። ቢሊየነር ነኝ ለሚል ሰው እንኳን አንድ ሬሶንድሮስ መግዛት ትልቅ ዕድል ነው። 2 እና 3 መግዛትማ ሌላ ታምር ነው። ንጉስ ሐሰነላ ግን 600 ደርድረውታል። ከቅንጡ መኪኖችም በስንት ጊዜ አንድ የሚሰራ በዓለማችን በ7 ሰዎች ጋራጅ ውስጥ ያለው ፌራሪ 456 GT ቬነስ የተሰኘ መኪናም ሐሰነላ ጋራጅ ውስጥ ቆሟል። ገና ምኑ ታየና ብዙም አትገረሙ። ንጉሱ ውጩም ውስጡም በወርቅ የተሸፈነ 14 ሚሊዮን ዶላር ወጪ ወጣበት የሮልስ ኤንድ ሮይስ መኪና ሁሌ የሚጓዙበት ነው። ስለ ቤተ መንግስቱ ስለ መኪናዎቹ ከነገርኳችሁ እስኪ አሁን ደግሞ የታዳጊ ሀገራትን ኤርፖርት ስለሚያስደንቀው የአውሮፕላኖቹን ስብስብ እናውጋ። 400 ሚሊዮን ዶላር የሚያወጣው ቦይንግ 747 ከሀገር ሀገር የሚዞሩበት የንጉሱ አውሮፕላን ነው። ይህም አውሮፕላን ውስጡም ውጩም በወርቅ ያጌጠ ነው። ንጉስ ሐሰነላ በዚህ የወርቅ አውሮፕላን ፈልሰስ እያሉ ነው እንግዲህ የዩኤን ዓመታዊ ስብሰባ ላይ የሚሳተፉት። ከኖሩም አይቀር እንደ ንጉስ ሐሰነላ ነው የሚያስብል ሌላው የንጉሱ የገንዘብ ስካር ጸጉራቸውን ለመቆረጥ 20,000 ዶላር ወጪ አድርገዋል። ጸጉራቸውን ለመቆረጥ ሲሉ ብቻ ከብሩናይ ለንደን አቆራርጠው ገብተው ነው ደንበኛቸው ጋር ጸጉራቸውን የሚቆረጡት። በዓመት ስንቴ እንደሚመላለሱ አስቡት እንግዲህ። ንጉሱ ዓለምን በሙሉ ከቤታቸው የፈጠሩ ሰው ናቸው። ቤተ መንግስታቸው ውስጥ ያለው ጫካ በዓለማችን ብርቅዬ የተባሉ እንስሳት ሁሉ አሉበት። የቤንጋል ውዱና ብርቅዬው ነብር፣ ልዩ ልዩ የአዋፋት ዝርያዎች ለምሳሌ ፋልከን፣ ፍላሚንጎና ኮካቶስ በዚህ የቤተ መንግስት ጫካ ውስጥ አሉ። ንጉስ ሱልጣን ሐሰነላ ከ1968 ጀምሮ ለ57 ዓመታት በስልጣን ላይ ያሉ መሪ ናቸው። በግል ሕይወታቸው ሐሰነላ 3 ሚስቶች አሏቸው።
የመጀመሪያ ሚስታቸው የሐሰነላ ያጎት ልጅ ናቸው። እስከዛሬም ድረስ የዘለቀ ትዳር ግን አላቸው። ሌሎቹ ሁለት ሚስቶቻቸው አንደኛዋ የግል አውሮፕላናቸው የበረራ አስተናጋጅ ወይም ሆስተስ ነበረች። ሌላኛዋ ደግሞ የብሩናይ ቴሌቪዥን ዜና አቅራቢ ነች። አሁን ከነዚህ ከሁለቱም ጋር ተፋተዋል። ንጉሱ 12 ልጆች አሏቸው። ሁሉም ልጆች በቅንጡ ሕይወት ተንፈላሰው ደልቀቅ ብለው ነው ያደጉት። ታዲያ የብሩናይ ንጉስ እንዲህ በሀብት ኑሮ እየተንደላቀቁ ከሆነ የብሩናይ ሕዝብ እንዴት ይኖራል ካላችሁ እስኪ የብሩናዮቹ ኑሮ ቤታቸው ገብተን እንመልከተው። ብሩናዮች አዘውትሮ የሚመገቡት ሩዝ ነው። ታዲያ ለሩዝ አንዲትም ሳንቲም አያወጡም። መንግስት ሩዝን በነፃ ቤታቸው ድረስ አምጥቶ ያከፋፍላቸዋል። በስኳር ዘይትና ዱቄት ላይም መንግስት ድጎማ ስለሚያደርግ ብሩናይ የጥጋብ አገር ናት። በብሩናይ ጎዳና ዚግዛግ የሰራ ረጅም የባስም የታክሲም ሰልፍ አታገኙም። ምክንያቱም ብሩናዮች በሙሉ የራሳቸው መኪና አላቸው። አንድ ብሩናይ ዶክተር አሊያም ኢንጂነር ለመሆን እፈልጋለሁ ቢል የዩኒቨርሲቲ ትምህርቱን የሚማረው በነፃ ነው። ተመርቆ ከወጣ በኋላ የሚከፍለው ዳም የለም። ትምህርቴን ብሩናይ ውስጥ ሳይሆን ሃርቫርድ እና ኦክስፎርድ ነው መማረው ካለ እሱ ብቻ የዩኒቨርሲቲዎችን መግቢያ ፈተና ይፈተን እንጂ መንግስት ሙሉ ወጪውን ችሎ ዜጎቹን በፈለጉበት ዩኒቨርሲቲ ያስተምራቸዋል። ብሩናይ ውስጥ ረሃብ፣ ጦርነት፣ ድህነት የለም። ኑሮ ሁሉ በሸነና ነው። ንጉስ ሐሰነላ ልክ እንደ ናይጄሪያና እንደ ኮንጎ በተፈጥሮ ታድለው ዜጎቻቸውን በራብ የሚቀጡ የራሳቸው ጉዳይ ብለው ኪሳቸውን ብቻ የሚሞሉ መሪ አይደሉም። በሌላ በኩል ደግሞ እንደ ዱባይ፣ ኳታርና ሳውዲ ዜጎቻቸውን አፈራይንካቸውን ብለው የሚያንቀባርሩና ከነዳጅ ሀብት እኩል ተጠቃሚ የሚያደርጉም አይደሉም። ይህ ንጉሱን ብዙ ያስወቅሳቸዋል። በብሩናይ ፖለቲከኛ መሆን አይቻልም፣ ብትሆኑም ምንም አታመጡም። ፖለቲካው የሚዘወረው በንጉሳዊ ስርዓት ስለሆነ አባ ከና የሚላችሁም የለም። በዚህ የተነሳ የምዕራባውያን ሀገራት በልባቸው ያሟቸዋል። በአደባባይ የብሩናይ መንግስት አምባገነን ነው መውረድ አለበት ማለት አይፈልጉም። ምክንያቱም የብሩናይ የነዳጅ ሀብት ለምዕራባውያን አለቆች እንግሊዝ የነዳጅ ቦቴዋን የምትሞላላት ብሩናይ ስለሆነች ስለ ብሩናይ ክፉን አታነሳም። እንግሊዝ ቀብራው ሄደችው መጥፎ ሐሳብ ከ100 ዓመታት በኋላ ነው የሚፈነዳው ይላሉ። እንግሊዝ ዛሬም ድሮም ቅኝ ከገዛቻቸው ማሌዥያና ብሩናይ ብዙ ጥቅም ታገኛለች። በተለይ የብሩናይ ነዳጅ የሚወጡት የእንግሊዙ ሼል የነዳጅ አውጪ ድርጅት ነው። እንግሊዝ ይህን ሁሉ ነዳጅ ከብሩናይ ለማግኘት የብሩናይን ንጉሳዊ ቤተሰብን እሽሩሩ ብላ ወደ ስልጣን እንዲወጡ በስልጣን ላይ ያሉ ማንም ዝንባቸውን እሺ እንዳይል በተጠንቀቅ የንጉሳውያንን ሰላም ትጠብቅላቸዋለች። የብሩናይ ንጉሳውያን ቤተሰብ ግን እንግሊዝን ወታደርና ታንክ አሰልፈው መጠበቅ የሚያስችል ሀብት ያላቸው ናቸው። እድሜ ለነዳጃቸው እንኳን እንግሊዝን ቀርቶ ዓለምንስ እንጠብቅ ቢሉ ሀብታቸው እንደ ምድር አሸዋ የበዛ ነው። ግን እስከ መቼ? አሁን እንደምናየው ዓለማችን ሙሉ በሙሉ ነዳጅን አቁማ ኤሌክትሪክን መጠቀም ስትጀምር እነ እንግሊዝ ሰላማዊቷን ብሩናይን ልክ እንደ ሶሪያ ቅርጭ ያደርጓት ይሆን? እድሜ ስጥንና ሁሉንም የምናይ ያርገን።